በዛሬ ቪዲዮአችን ላይ ክፍያ የሚጠይቋችሁን አፕሊኬሽኖችና ጌሞችን እንዴት በቀላሉ ማውረድ እንደምንችለው ማሳያችሁ ማለት ነው። ይሄ ቪዲዮ ላይክ እና ሰብስክራይብ ሼር ማድረጋችሁን እንደረሳው። ወደ ጋይስ ይሄንን አፕሊኬሽን ለማውረድ ቀጥታ ወዳላችሁ ብሮዘር ትገቡና ሰርች አይከኑ ላይ ሄዳችሁ ኤፒኬ ፒውር በማለት ሰርች ታደርጋላችሁ። በአንደኛ ደረጃ ላይ ይመጣላችሁን ይሄን አፕሊኬሽን አንዴ ክሊክ እናደርገዋለን። ክሊክ ካደረጋችሁ በኋላ እንደምትዩት የተለያዩ ጌሞችን አፕሊኬሽኖችን ይይዟል። እዚች ጋር የዳውንሎድ ምልክት አለች። አንዴ ክሊክ እናደርገዋለን። እንደምትዩት ያው ዳውንሎድ ኤፒኬ 24 ሜጋባይት ነች። እሱንም አንዴ ዳውንሎድ እናደርገዋለን። ዳውንሎድ አይከኑን ከነካም በኋላ እንደዚህ ዳውንሎድ ላድርግልኝ ይለኛል። እኔ ከዚህ በፊት ዳውንሎድ ስላደረኩት እናንተ ዳውንሎድ ማድረግ ይጠበቅባችኋል ማለት ነው። ቀጥታ ወደ አፕሊኬሽኑ እንግባ። አፕሊኬሽኑን ከመክፈታችን በፊት ይህ ቪዲዮ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳይረሳ። ወደ አፕሊኬሽኑ ገብተናል ማለት ነው። የተለያዩ አፕሊኬሽኖች እና ጌሞችን በቀላሉ ማውረድ ትችላላችሁ ማለት ነው። ይሄን ይመስላል የአፕሊኬሽኑ ክፍል። ይሄ ቪዲዮ እንደሚመቻችሁ ጥርጥር የለኝም። ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳይረሳ። ቀጣይ ምን ይሰራ ኮሜንት ላይ አስቀምጡልኝ ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ላይክ ሰብስክራይብ ሼር ማድረጋችሁ እንዳይረሳ። ይመቻችሁ።